በመጀመሪያ እንኳን ደህና መጣችሁ እያልኩ ኩሪፍቱ አፍሪካን ቪሌጅ ስራው ዛሬ ተጠናቆ ወደ ኦፕሬሽን የምንገባበት ስለሆነ ለመላው የኢትዮጵያ ሕዝብ እንድታስተላልፉልን በማክበር ጠይቃለሁ። ኩሪፍቱ አፍሪካን ቪሌጅ ለእያንዳንዱ አፍሪካ ሀገር የራሳቸው ቪላ ሰርተን እያንዳንዱ ሩም 163 ካሬ ሜትር ላይ ያረፈ በአይነቱ የመጀመሪያ እያንዳንዱ የአፍሪካ ሀገር አምባሳደሮች ባለቤት ሆነው ሪበን የሚቆርጡበት እና ለመዲና ለኢትዮጵያችን የአፍሪካ ፖለቲካል ካፒታል እንደመሆኗ መጠን ለዛ በሚመጥን መልኩ ሰርተን አቅርበናል። የተለያዩ ሰርቪሶችን እንሰጣለን። እዚህ የተቀመጥንበት አዳራሽ የሬስቶራንት የአፍሪካን ሬስቶራንት ነው። በየሁለት ወሩ የተለያዩ ሼፎች ከዲፍረንት አፍሪካ ሀገር እያመጣ እናስተናግዳለን። ኢንተርናሽናል ሬስቶራንት በሚቀጥለው ቦታ አለን። ኢንተርናሽናል የሆነ ሎቢ አለን። 9 ኮንፈረንስ ሴንተር አለን። መልቲፕል ትልልቅ የሰርግ አዳራሽ አለን። 1500 ኦፕን ኤር ኮክቴል ፓርቲ መደረግ የሚችልበትና 1250 ሲቲንግ ካፓሲቲ ያለው የዌዲንግ ቬኒው 180 ዲግሪ አዲስ አበባን ሙሉ ለሙሉ እያየ የሚታይበት ይሆናል። በአይነቱም በስፋቱም በደረጃውም ለመጀመሪያ ጊዜ ሸገር ላይ በመስራታችን በጣም ደስተኞች ነን። ሰርቪሳችን ፉል ስፓ አለው። ስፓችን 5 የወንድ መሳጅ ሩም፣ 5 ሞሮኮን ባዝ፣ ስቲም ድራይ ሳውና ያካትታል። ፕላስ ሪፍሌክሶሎጂ ፌሻል ኤንድ ኦል ሰርቪስስ ለወንድም ለሴንትም ፉሊ ኢኩፕድ የሆነ ጂም አለን። በጣም ትልቅ ኢንተርናሽናል ስታንዳርድ የሆነ ኢንዶር ሂትድ ስዊሚንግ ፑል አለን እና ማንኛቸውንም ሰው ከየትም ዓለም ቢመጣ ማስተናገድ የምንችልበት ፕሮፐርቲ ሰርተናል እና ይሄ ቦታ ከዛሬ ጀምሮ ከጃንዋሪ 4 ከዛሬ ጀምሮ ክፍት ይሆናል። እንደምታውቀው የሸገር ከተማ ይሄ የመጀመሪያው ትልቁ ሪዞርት ነው የሚሆነው። ብዙ እንግዳ የሚያስተናግድ ከተለያየ ዓለም ላይ እንግዶች ሲመጡ ሊስተናገዱበት የሚችለው በዚህ ደረጃ በአዲስ አበባ ዙሪያ የተሰራው ይሄ ነው። ስለዚህ ትልቅ ሲግኒፊካንት አለው ብዬ አስባለሁ። እዚህ ላይ በብዙ መቶ የሚቀጠሩ ሰራተኞች በቋሚነት በኮንስትራክሽኑን ሰራ ደግሞ በ600 በ700 በ800 የሚቀጠሩ ሰራተኞች የነበሩት ያስተናገደና እነዛው ሰራተኞች ተምረው ትሬን ተደርገው አሁን ኦፕሬሽን ላይ በሙሉ ስራ ይጀምራሉ። ስለዚህ ትልቅ ለኮሚኒቲውም ሆነ ለአካባቢው ትልቅ ለውጥ ያመጣል ብዬ አስባለሁ።